ሞጣዬ በማርያም አንዴ እንደምወድ ብቻ ልንገርና ልውረድና ማታ ገባለሁ በቪዲዮ። ቀጤ እስኪ ምን ያልሽው? ሞጣ በጣም ነው የምወድህ የኔ ጀግና፣ የኔ ልዩ የአማራ ኩራት። እኔ እንጃ እኔ ላንተ ቃላት ያጥረኛል። በጣም ጀግናችን ነህ። ለምን ቀለበት ሳትገዥልኝ? በጣም ደስ ይለኛል። እባክሽ ሞጣዬ ወይ ሶስተኛ ወይ አራተኛ ደርበህ ብታገባኝ ራሱ ደስ ይለኛል። እኔ እንደዚህ አልቀበለውም። የ25 ምናምን 30 ግራም ወርቅ ለአንገት አምጥቶ የሚያጠልቅ ሴት ነው የምፈልገው። ወይ ደግሞ እኔ ላንተ እንኳን ወርቅ ሌላም ዳይመንድም አደርግልሃለሁ። ሞጣዬ አማራ የሚል ቀለበት አሰርቶ የሚያጠልቅ ብቻ ላንተ ወርቅ ያንሳል። ዳይመንድ አደርግልሃለሁ። ዲያመንድ ታረጊዋለሽ? አዎ ላረባ የፋድ ነው ትግል ከምትሰጡ ለሞጣ ቀራኒዮ አበርክቱ። ዶላርና እኔ ለማንም አልሰጥም። ሞጣዬ እኔ አልሸወድም፣ እንደሌሎች አይደለሁም። አትሸወጅም እንዴ? ምድር ላይ ከሆነም ሂጄ ምድር ላይ አደርገዋለሁ እንጂ እዚህ የማንም ሌባ የቲክቶክ ሌባ ልስጥ እንዴ? የሌባ ሁሉ ንገሪው፣ አስረግጠሽ ንገሪው። የሌባ ነው እንዴ? እኔ እኮ የሚኖሩት እኮ በእኛ ገንዘብ ነው። እዚህ አረብ ሀገር ባለኖች ልጆች ገንዘብ ነው በሚታለሉት። እኔ እንኳን አልታለልም። ጉራጌ ጸዳ ብላ እንግሊዝ ሀገር ስትገባበት በማዳም ቅመም ገንዘብ ለሳማ ደግሞ ልዩ ናቸው እኮ ሞጣዬ። በቃ ያረግፉታል እንግሊዝ ያበባና ኮፍያውን ማሮቼ ፍቅሮቼ እያለች ታልባቸዋለች። ማሮቼ ፍቅሮቼ ጉራጌ እኮ እንደዚህ ነው ጸባው። የጉራጌ እኮ እኔ አይላም። ጉራጌ ቀላል ብሔር አይደለም። በቲክቶክ ላይ መጡብን እኮ ሞጣዬ። አማራን በቂጡ ገብቶ ባፍንጫ የወጣ ጉራጌ ብቻ ነው። አስረግጠ ጉራጌ በእኛ ቋንቋ ከኛ በልጠው ተገኙ። እኛ እንዲሁም እንደነሱ ቅሜ ሁሉ አንችልም። በጣም ስማርት ናቸው። አሁን እኮ አማራ ወደ ስልጣን ቢመጣም አማራ አይገዛም። አማርኛው ሙልጭ አድርገው በልተውታል። ጠቅላላ ብሔር ብሔረሰቦች እኔም አማራ ነኝ ብሎ ነው የሚመጣው። ምኑን ትለየዋለሽ? የደም አጠራ ጉራጌ በተለይ ስለ ሮማን ደግሞ ማለት ነው መረጃ አለኝ። ስም መቀየር ከተከስተ ወደ ካሳሁን ከጎይቶም ወደ አያሌው ስለ ሮማን ደግሞ ማለት ነው ሞጣዬ ሙሉ መረጃ አለኝ። በፊት ሜሴንጀር ላይ አብረን እናወራ ነበር። ይችርምጥምጥ እዛ ከማንም ጋር ስትርመጠመጥ ኖራ እዚህ ስትመጣ ንግስት ያጫውታታል። ሙሉ ከነ ቤተሰቦቿ ሙሉ ማስረጃ አለኝ። ማናት ሮማን? ሮማን ተሰማ። ምንድነው መረጃሽ ያለሽ? ቀጥይ እንዴ አባቷ እኮ ዘምዛሚ ነው ሞጣዬ። አንድ ገሎ ታስሮ ነበረ። የምረት አዋጅ ሲመጣ ነው የተፈታ። ሚስኪን ገሎ በወስፌ ዘምዛሚ ነው አባቷ። በወስፌ ገሎ ማለት እንዴ ሞጣዬ ዘምዛሚ ማለት ጥበብ ማለት ጥልፍ የሚሰሩ ናቸው። አዎ እንደዛ ሲሰሩ አንድ ምስኪን ወቅተው ገለው ታስራ ነበር። ያን ሁሉ ዘግታ በኪራይ ተጠይቃ ጠፍታ ከርማ ለ1 ዓመት 6 ወር እኮ የተመለሰችው ወደ እንግሊዝ። ወንጀለኛ ነች እኮ። ሞጣ ደግሞ ከሱዳን የወሰዳት አንድ ማይረባ ባል እሷ አይደላችም የወጣች። በነገራችን ላይ ወንድ ነው የወሰዳት። ወደ 5 ከ5 ነው ከ6 ወንዶች ወልዳለች። ግን ያቺ አዲስ አበባ ያለችው እህቷ ነች። ግን በትክክል የራሷ እህት ናት። አንድ እህት አለኝ። አዎ እንደውም ቪዲዮ ሁላ አለኝ። የምትደረገዋ እህቷ ነች። አዎ እህቷ ናት። በመለስ ጊዜ ባለስልጣን። አዎ ሞጣዬ እኔ እኮ አውቃታለሁ። እሱ ማገናኘትና በጉምሩክ የሚወጡ እቃዎችን መጨረስ ነበር። እኔ አውቃታለሁ። ልጅቷ በጣም ፈጣን ናት፣ ቆንጆ ናት። አንድ ወንድ ልጅ ነበራት። እኔ አውቃታለሁ። ፐርሰናሊ እንተዋወቃለን። ብቻ አንድ ማውቃት አለ። ፌስቡክ ላይ ወደ ስንት ሚሊዮን የነበረ ተከታይ ፌስቡክ ላይ ያ ታንክ ዩ ከታች ያሉ እውነት እኔ አልዋሽም። ይቺ ልጅ በጣም ቆንጆ ናት። በጣም ቆንጆ ናት፣ ፈጣን ናት፣ ተግባቢ ናት። ግን የእሷ እህት ናት ብዬ አላምንም። እሱ እኔ እሷን አውቃታለሁ። እህቷ ነች። እኔ እሷን አውቃታለሁ። በአካል ነው የማውቃት።
0920 ቤት 20 ቤት ነው ምንድን የሚባለው የድሮ የቀጥታ መስመር እሱ ነው። ስልኳለኝ ስቲል ነው ስልኳለኝ ከናያቷ ስልኳለኝ። ተሰማ ይላል ነው ታይ እኔ ተሰማ የእሱ አባት አይመስልም። እርግጠኛ ነኝ ውሸት ነው። እህቱ አይደለችም። እህቷን እልክልሃለሁ ሞጣዬ። እህቱ አይደለችም። እኔም ማቃትን እህቷን። በጣም ጥሩ። ሌላ እህት አለ አለልቅ ማቃት እኔም አለች። እስኪ እሷ ላኪያት። ይችኛዋ ግን እኔ የዚህች እህት መሆን አችልማ። አንደኛ ቢሊዮነር ናት ከተባለ እሷ ደቡብ አፍሪካ ለምን ሄደች? ቱርክ ለምን ሄደች? ዱባይ ለምን ገባች? በዓለም አቀፍ የሴተኛ አዳሪነት ሊቀመንበርነት ለምን ትሰራለች? አንድ እሱ። ሁለተኛ ሴትዮዋ ያችኛዋን አውቃታለሁ። የእሷ አትሆን ግን እንደ እግዚአብሔር